አልዓዛርን ወዴት አኖራችሁት አለ። አይሽ የኛ አምላክ አለቀሰ፣ በመንፈሱም አለቀሰ ይላል። እግዚአብሔር መልካም። አንዲት ነፍስ አምልጪ፣ አንዲት ነፍስ ነገርሽ የተቀበረ ከሆነ የሞተ ከሆነ በዚህ ጉባኤ ውስጥ ያለሽ እህት ካለሽ እግዚአብሔር አምላክ ነገርን ለበጎ ሊያደርግ ወደ አንቺ ይመጣል። እግዚአብሔር አምላክ ድንቅና ተአምራትን ሊያደርግ ወደ አንቺ ይመጣል። ብታምኚው የእግዚአብሔርን ክብር ታያለሽ ነው ያለው። አልዓዛርን ከሞት ነው ያስነሳው። አልዓዛርን ከሞት አስነስቶት ደግሞ ዝም አላለ። ፍቱትና ምን ይበል ይሂድ። አያችሁ እነዛ አይሁዳውያኖች ኢየሱስ ክርስቶስ መጥቶ ተቀብሮ ኢየሱስ ክርስቶስ ተሰቅሎ እንኳን አልተቀበሉትም። ኢየሱስ ክርስቶስ ተሰቅሎ እንኳን አልተቀበሉትም። ታዲያ እንዴት ታዲያ ይህንን አልዓዛርን ከነመቅነዙ በቃ ተፈቷል፣ በቃ አላቀፉትም። ፍቱትና ይሂድ፣ በቃ ተፈቷል። አንድ ጊዜ ነገሮቻችሁ ተፈቷል። የተቀበረ ነገራችሁ ላይ እግዚአብሔር አምላክ ጣልቃ ይገባል። ኢየሱስ ክርስቶስ ጣልቃ ይገባል። አንዲት ነፍስ እስር ቤት ካለሽ ጌታ ኢየሱስ ክርስቶስ ክብሩን ሊገልጥብሽ፣ ስራ ያጣችሁ እንኳን ቢሆን እግዚአብሔር አምላክ ክብሩን ሊገልጥባችሁ ነው። ለሞት አሳልፎ ሊሰጣችሁ አይደለም። እግዚአብሔር አምላክ ተስፋ የሚደረግበት አምላክ አባት ነው። የኛ አምላክ በተስፋ በመስጠት የሚታወቅ አምላክ ነው። ተስፋችንን የሚፈጽም አምላክ ነው። የኛ አባት ይለያል። የኛ አባት አድራጊ ነው፣ ደግሞ ፈጻሚም ነው። ኢየሱስ ክርስቶስ ጌታ ነው። አንዲት ነፍስ አልኩኝ በበሽታ የታመምሽ እንኳን ቢሆን እግዚአብሔር አምላክ ክብሩ ሊገልጥብሽ ነው። እግዚአብሔር አምላክ ከበሽታ ያድናል፣ ከሞት ያድናል፣ ከተለያየ ነገር ያድናል፣ ስራ ከማጣት ያድናል። እግዚአብሔር አምላክ በብዙ ጉብኝት መጎብኘት ይሁንላችሁ። እግዚአብሔር አምላክ እናንተን ይጎብ። ይህንን ጸሎት አብረን ጸልየን ወደ ሌሎቹ ሄዳለሁ። አባት ሆይ ስለ ሜርሲ አመሰግንሃለሁ። አንተ ድንቅ ነህ። ምድረ በዳዋን አስነስተ አንተ ከምድረ በዳዋ ካነሳት በኋላ አልፋነነችም። ያነሳኝን ጌታ እዩት አለች። እንዳነሳሃትም አመነች። ደግሞም ለኛ ለትምህርት የሆነን ዘንድ መሰከረች። አባት ሆይ ስለ ሁሉ ነገር ተባረክ። እያንዳንዱን ትውልድ አንተ ያዝ፣ አግዝ። ተስፋ የምንቆርጥ ተባረክልኝ ሜርሲ፣ ተባረክ። አሜን አሜን። ለሌሎቹ እድል ስጡ፣ ለሌሎቹ እድል ስጡ። ኦኬ ሶፊ ሙሴ ማይክል ካላችሁ የምትሉት ነገር ካለ አሽዬ ግባ፣ አሽዬ ግባ፣ ና ግባ። ለሊትም ቢሆን አሹ ግባ። እባካችሁ ዘማሪ ካላችሁ ግን ይሄንን መዝሙር ብዘምሩ ደስ ይለኛል። እግዚአብሔር ምሕረቱ ብዙ ደካሞቹንም ማገዙ በጀርባው አዝሎ መሸከሙ ከኃጢአት ያድናል በደሙ የሚለው መዝሙር አሽዬ ዘማሪ ትመስለኛለህ ብዘምረው። ተባረክ። እሺ ኧረ ጎረቤት እንዳትቀሰቅስ እንዳለ ከገስት ነው የሚያወርዳቸው ነው ይዘምር። ፈጣሪ ወይ ኧረ እባክህ ተምህረት አታስጠቁረኝ። ተው ስትታይ ዘማሪ ትመስለኛለህ። አንዱ የዘማሪ ነው አስገብኛለህ። አንዱ የዘምረው በጌታ ይህ መዝሙር ለአንዲት ነፍስ መልእክት ነው። እግዚአብሔር ምሕረቱ ብዙ ደካሞቹንም ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ ተመስገን 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 ጌታ ሆይ
ሆይ ለዚህ ያደረስከ አንተ አይደለህም አንተ አይደለህም እግዚአብሔር ምሕረቱ ብዙ ደካሞቹንም አገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ ተባረኩልኝ ዛሬ እንዴት እንደገባ አላውቅም እሺ ወንድሜ አሺ የቀጥል ዘምረው በቃ አሺ ዘማሪ አያት አይደለም ዘምር ስዘጋጅ ስስቅ ሜርሲ ዘማሪውን እንደው ለጊዜው የተሰጠኝ ጸጋ ባይሆንም ደስ ያለው ዘምር ይላልና ዘማሪዎች ይገባሉ ግን ስለ ሜርሲ እግዚአብሔርን አመሰግነዋለሁ የእውነት የሚራራ የሚረዳ የሚያግዝ የሚያበረታ የሚያጽናና ለኛ አንድ ነገር እንድትረዱ ፈልገው አንድ ነገር እንድትረዱ የሚያስፈልገው ቅዱሳን ለኛ የስጋት ቀጠና ለእግዚአብሔር ምቹ ስፍራ ነው ለኛ የስጋት የምንለው ቀጠና ላይ ነው እግዚአብሔር ስራውን በደንብ እንዲሰራ የሚመቸው ስፍራ ማለት ነው እና ሜርሲን 11ኛው ሰዓት ላይ መድረስ እንግዲህ የእግዚአብሔር እጅ ነው ሁሉ ጊዜ እግዚአብሔር እጅ 11ኛው ሰዓት ላይ እንደደረሰ ነውና እግዚአብሔር በጣም የሚያስገርመኝ ነገር እግዚአብሔር ትልቅ ነው በጣም ትልቅ ነው የነገስታት ንጉስ ነው የሚታይ የማይታየውን የፈጠረ አልፋና ኦሜጋ ነው አምላክ ነው ግን ትንሹን አይነቅም ታውቃላችሁ ትንሹን አይነቅም የመጨረሻ ትልቁ ትንሹን አይነቅም በጣም ትላልቅ ነገስታቶች በጣም የተላልቅ ሀገር ነገስታቶች በሚሰበሰቡበት ስብሰባ ላይ እግዚአብሔርን አታገኙትም በእነሱ ግን የተናቁ የሚባሉት መንገድ ላይ የወደቁት ግን ጠባቂ የሌላቸው ግን አጋዥ የሌላቸው ግን ረዳት የሌላቸው ጋር አብሮ ይገኛል ሰው አስቡት በነገራችን ላይ ስለ ሜርሲ ስታስቡ ሜርሲን ያዳናት የት ነው ትልቁ ጉዳይ ማሰብ ያለባችሁ ገና ኢየሱስ አይደለም ገና ስሙን ሳጨርሰው አንገትህን ሊቀሉ የሚችል አሕዛብ ምድር ነው አየህ አሕዛብ በቃ ምንም ይሄ ለራሳቸው እንኳን የራሳቸውን እምነት እንኳን ለሚከተል የማይሳሱ ያውም እንደዚህ በማስረጃ ያውም ክርስቲያን ያውም ኢየሱስን የምትከተል ያውም እንዲህ አስቡት ህይወቷን ብቻ አይደለም የሚያዳነው አየህ በጠላት ምድር ላይ በነዛ አሳረጅ እነዛ የገረፏት እጆች እነዛ ያሰቃዩት እጆች እነዛ ጉድጓድ የከተቷት እጆች እነሱ እጆች ወርቅና ከርቤ ስጦታ አዘጋጅተው ነው የጠበቋት አየህ እግዚአብሔር ዳንኤልን ተመልከቱ ዳንኤልን አንበሳ ጉድጓድ ውስጥ ሳይገባ እግዚአብሔር ሊያድነው ይችላል እግዚአብሔር የሚችል አምላክ ስለሆነ ማለት ነው ግን ዳንኤልን አንበሳ ጉድጓድ ውስጥ ሳይገባ ከሚያድነው አንበሳ ጉድጓድ ውስጥ ገብቶ እንዳይበላ ቢያደርገው እግዚአብሔር የበለጠ ክብር እንደሚያገኝ ያውቃል አየህ በሜርሲ ህይወት ያደረገው እግዚአብሔር ነው ሜርሲን ነገሩ እዛ ጉድጓድ ውስጥ ሳትገባ ያ ሁሉ ግርፋት ሳይደርስባት ያ ሁሉ ነገር ሳይደርስባት እግዚአብሔር ሊያደርግ የሚችል አምላክ ነው ብሎ እዛው ላይ ገና ግርግሩ ላይ ሜርሲን ነፃ ሊያወጣት ይችል ነበር እግዚአብሔር አየህ በሁላችንም ህይወት ውስጥ እግዚአብሔር ይሄን ነው የሚሰራው አየህ ለዛ ነው እኮ ንጉሱ በበነጋታው መጥቶ ዳንኤል የሚያመልከውን አምላክ እንድታመልኩ ብሎ አዋጅ አወጣው አየህ እግዚአብሔር በእኛ ህይወት ውስጥ ቤት በኩል ነው በሶፊ ቤት በኩል ቢሄድ ነው የበለጠ ክብር ማገኘው አየህ እኔ የምታየው ልጄ የሚታየው በተሜ ቤት በኩል በሚሚ በመክሊት በሚኮ በጄሪ ቤት በኩል ቢሄድ ነው እኔ የበለጠ ክብር የሚያገኘው ልጄ የበለጠ የሚታየው
ልጅ የሚደምቀው። ስለዚህ የኛ የስጋት ቀጠና ለዛ ነው። እኔ እንደምታውቁት ነው ለአንድ ቀን አይደለም ለአንድ ሰዓት ልትቆየው የማትችልበት ስፍራ ላይ ለ7 ዓመት አቆይቶኛል እግዚአብሔር። ሳይኖር ቀርቶ ነው፣ ሳያየኝ ቀርቶ፣ የቦታው ከባድነት ሳይገባው ቀርቶ በባዶ እግሬ እኮ ከደም ጋር የተቀላቀለ ከሆስፒታል ጋር የተቀላቀለ ምግብ እኮ መርፌ እየወጋኝ እኮ ምግቤን የምፈልግ እኮ ነው። እንትን እኮ ነው፣ ቸነፈር እኮ ነው የነበርኩበት እኮ። ሰው የሚኖርበት ቦታ እኮ አይደለም። ጸጥ ብሏል፣ ጸጥ ብሏል። ጸጥ ያለው ሊሰራ ያለውን እሱ ያውቃል ይላል መጽሐፍ ቅዱስ። ሊያረግ ያለውን እሱ ያውቃል። አንተ አታውቅም ይመስልሃል። አንተ በቃ ሳያይ ቀርቶ አይደለም። ሜርሲ ጠይቋት እስኪ ሜርሲ ስንት ዓመት ነው ከዛ ቦታ ከወጣች? 10 ምናምን ዓመቷ ነው። አረሳችውማ። እስኪ ጉርጓሩ ሳትገባ ቢያድናት ኑሮ ዛሬ ሜርሲ የት እንደምትሆን ታውቃላችሁ? ጭፈራ ቤት ነበረች። አታውቀውማ። የእግዚአብሔርን እጅቱ ጋር ትየውሽ የሆነ ነገር ተፈጥሮ ነበር፣ አለቀ ነበር። አይ ጉርጓር ውስጥ ያስገባት ያው 10 ምናምን ዓመት እየተከተላል ነው። ስለዚህ ሜርሲ ከዚህ በኋላ 80 ዓመት ብትኖር እዚህ ምድር ላይ ይሄ 80 ዓመት ሙሉ ልትሰብከው የምትችል ታሪክ ሰርቷል እግዚአብሔር በሷ ሕይወት ውስጥ የማይቀየር። ስለዚህ ሜርሲ መንገድ ላይ ወጣ ኢየሱስ ያድናል ማለት አይጠበቅባትም። ይሄን ታሪክ እየተነገረች ከድቅድቅ ጨለማ ወደ ስለዚህ እግዚአብሔር አንድ ቦታ ላይ ሲያቆያችሁ ምዕመናን የምሬን ነው የምነግራችሁ። እግዚአብሔር ረስቷችሁ አይደለም። እግዚአብሔር የኛ ጉዳይ ሳይገባው ቀርቶ አይደለም። እግዚአብሔር ሳይረዳን ቀርቶ አይደለም። እግዚአብሔር እንኳን ለኛ ለምርጦቹ ኢምቢሊየንስ የእግዚአብሔር እስትንፋስ አለበት፣ አመነም አላመነም። ስለዚህ ለነሱ ከታመነ ለነሱ ከረዳ እኛንማ ምርጦቹን ኢየሱስን የመሰለ አምላክ በቀራንዮ መስቀል ላይ ዋጋ የከፈለለት ትልቅ ሕዝብ ነን እኮ እኛ። ዝም ብሎ እኮ አይደለንም። ይሄ ምድር እንደምትለው ሰይጣን መጥቶ እንደ ይሄ ትወድቃለህ ትነሳለህ አንተ ተራ ነህ ኦርዲነሪ ነህ ምናምን እንደሚለን አይደለንም። እኛ በጣም እኛ ጃይንት ነን። ምድር ሁሉ ምድር ራሱ አሕዛብ ራሱ የኛን አንድነት ነው የተጠባበቀ ያለው። እኛ የምድር ጨው ነን፣ ያለኛ አጣፍጥም። ስለዚህ በምንም ታምር እግዚአብሔር እንደሚያይ፣ እግዚአብሔር እንደሚረዳ፣ እግዚአብሔር እንደሚያግዝ፣ እግዚአብሔር እንደሚያበረታ፣ እግዚአብሔር አባት እንደሆነ አሳይቷል። ስለዚህ እንግዲህ ይህን ሁሉ የመሰለ እንግዲህ እንደ ዳመና የከበበ ምስክርነት አለው እግዚአብሔር። ስለዚህ እግዚአብሔር ችግር የለበትም። እግዚአብሔር አሁን ለሜርሲ ትልቅ በር ከፍቶላታል። አየህ የተሰጣት ነገር አለ። ስለዚህ ሜርሲ በተገኘው አሕዛብ ቤት ገባች፣ ሙስሊም ቤት ገባች። በቃ 5 ደቂቃም 10 ደቂቃም ንገሩኝ በደቂቃ እስኪ እያለች ይሄን ነው መናገር ያለባት። በቃ የእሷ ሕይወት ይሄ ነው። በቃ እንድተኛ አይደለም እግዚአብሔር ከዛ ጨለማ ያወጣት፣ ከዛ ጉድጓድ ያወጣት እንድተኛ ተጠቅልላ ቤቷ ቁጭ ብላ እንትን እንድትላለም ወጥታ እግዚአብሔርን እንድትናገር ልጁን እንድትሰብክ ይፈልጋልና ሁላችንም የተጠራ ነው። ለዚህ ነው የተጠራ ነው። ወንጌል ስለ ልጁ ነው፣ ስለ ልጁ እንድትሰብክ ነው፣ ልጁን እንድናገለግል ነውና ሜርሲዬ በመመረጥሽ በጣም እድለኛ ነሽ። የእውነት እንደዚህ አይነት ምስክርነት ያስቀናል። እኔ እርግጠኛ ነኝ ሰው ምን አለ እኔ በሆንኩኝ ያሌለ እኔ በሆንኩኝ ይሄደብኝ። አየህ ምን አይነት ክብር ቢያይ ነው በሷ ውስጥ ምን እንድሰራለት ፈልጎ ነውና ብዙዎቻችን እዚህ ውስጥ ያለ ነው እጅን አፍ ላይ የሚያስጭን እግዚአብሔር ድንቅ ነገር ያደረገልን ሰዎች ነን። ድንቅ ነገር ያደረገልን እና ደግሞ ከተደረገልን የተነሳ ደግሞ አናፍርም። የምናፍርበት አምላክ አለ፣ የምንኮራበት አምላክ ነው ያለን። ኢየሱስ ሲባል የምንሸማቀቅበት ሳይሆን ሻይን እያደረገን የምናወራው ነው። ትናንት ብብታችን ላይ ጫትና ሲጋራ ቱንቧሃው ይዘን ስንሄድ ያላፈርን ዛሬ መጽሐፍ ቅዱስን በአደባባይ ላይ ይዘን ስንሄድ አናፍርም። ትናንት አላፈርኩም እኮ የቢራ ጠርሙስ ስር ተደብቄ ቁጭ ብዬ አላፈርኩም። ትናንትና በአደባባይ አረቂ ስጠጣ በየትቦ ስር ስወርቅ ያላፈርኩ ሰውዬ ዛሬ ምን ሆኜ ነው የማፍረው? ስለዚህ የማያሳፍር ጌታ ከኛ ጋር እና ሜርሲ በጣም እድለኛ ነሽ። በጣም ማለት በቃ ድንቅ የሚባል ምስክርነት ነው ያለሽና እነ ተሜም አይ ቲንክ
ቤታቸውን ሲከፍቱ ብዙ ነፍሳት የሚድንበት ቤት አለ። ቅድም አንድ ወንድማችንም የሙስሊሞች ከሙስሊም ወደ ክርስቲያን የመጣ አንድ ወንድማችን ደግሞ ወደኛ የመጣ እሱም ቤቴ እኛ ጋርም ትመጫለች ብሏልና ይሄ በጣም ሜርሲ በጣም እግዚአብሔር እንግዲህ ይህን በር የከፈተው የብዙዎችን ነፍስ ሊያድን ነውና ተባረኩ። ወዳችኋለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። እኛ በጣም ትልቆች ነን። የእውነት ከኛ የተነሳ ሳይሆን ከአብሮን ካለው መንፈስ የተነሳ ከኢየሱስ የተነሳ በጣም ከምላችሁ በላይ ትልቆች ነን እና ማንም እንደሚለን አይደለም። ሰው ትወድቃለህ፣ ትነሳለህ፣ ትፈርጣለህ፣ አትሄድም፣ አትራመድም ብለውን ነበር። ትናንትና በጓንት ጨብጠውን ነበረ። ዛሬን ያላዩ ተፍተውብን ነበረ። ዛሬን ያላዩ ገላምጠውን ነበረ። ዛሬን ያላዩ አየህ አብረውን ማዕድ ለመቀመጥ በጣም ተጸይፈውን ነበረ። ዛሬን ያላዩ ዛሬን የሚያምላክ አለ። ፊቱን ማያጠቁር ዝቅታን በቃ ማይጸየፍ እዚህ ነው የወደቀው የማይል ትቢያ ላይ ነው የማይል ይሸታል የማይል ቆሽሿል የማይል አየህ የምስኪኑ ረዳት ምስኪኑን ከትቢያ ላይ ያነሳል አይደል? በቃ እሱ ነው አምላክ። አየህ ስለዚህ በጣም እኛ እድለኞች ነን። የምሬን ነው የምነግራቸው። ሰው እኛን ሲያይን ከኛ የተነሳ ኢየሱስን ያየዋል። አየህ ለዛ ነው አየህ የኔ ደቀ መዛሙርት እንደሆናችሁ ያውቃሉ። ከምን ከፍቅራችን የተነሳ ካለን ነገር የተነሳ ማለት ነውና ሜርሲዬ እኔ ኢንካሬጅ ማደርግሽ በተገኘው በቃ ማይክሮ ሰከንድ በቃ አንዴ ልመስክር እያልሽ እየገባሽ እግዚአብሔር መንካት ያለበትን ይነካል። ያንቺ ጉዳይ ማውራት ብቻ ነው። ያንቺ ጉዳይ መናገር ብቻ ነውና መናገርሽን ቀጥይ። እግዚአብሔር በጣም ብዙ ያደረገላቸው ሰዎች በመካከላችን አሉ። በጣም ብዙ በቃ ጅናፍ ላይ የሚያስጭን ማለት ነውና ተባረኩልኝ። ወዳችኋለሁ እና ይሄንን ነው የምለው። ሰዓታችሁን እንዳልጅ እናንተንም ጌታ ኢየሱስ ክርስቶስ ይባርካችሁ ከዚህ በላይ ደግሞ እና ኦሬዲ ተባርከናል። ደግሞ ከዚህ በላይ ብርክርክርክ ያደርገናል። ደግሞ ያሰፋናል። የሚያሰፋው አምላክ እጅ ላይ ነው ያለነው። እንሰፋለን። ያለን አማራጭ ከመስፋት ውጭ ምንም የለም። ምንም አቅም የለውም ሰይጣን እኛን ለመጣል እኛን መንገድ ላይ ለማስቀረት ምንም አይነት አቅም የለውምና ሜርሲ እንትን በይ እና ለሜርሲም ደግሞ ብርታት እንዲሆኗት እዚህ ውስጥ ያላችሁ ቅዱሳን በየቤታችሁ በምትጸልዩ ጊዜ ሜርሲን እባካችሁ ርዕስ አድርጋችሁ ሜርሲን ጸልዩ፣ እንድትበረታ እንድትጠነክር፣ መንገድ ላይ እንዳትቆም እንዳትዝል እባካችሁ ኢንካሬጅ አድርጓት፣ ትሪት አድርጓት። የምሬ ነው የምነግራችሁ እና ተባረኩ። ወዳችኋለሁ ለማለት ነው። እና ግን ጸልዩ፣ በጸሎታችሁ አስዋት። ምክንያቱም የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይችላል እና የሜርሲ ብዙ ጥያቄዎች አሉባት እና እነሱን ሁሉ እግዚአብሔር እንዲነካትና እግዚአብሔር ደግሞ ኃይሉን አቅሙን ሰጥቷት ደግሞ በድፍረት ወጣ ደግሞ የምትመሰክርበትን መንፈስ እንድትቀበል እናንተም በብዙ ኢንካሬጅ አድርጓት፣ በብዙ አበርቷት፣ ጸልዩላት፣ በጸሎታችሁ አስቧት እና ወዳችኋለሁ ለማለት ነው እና ተባረኩልኝ። ሰላም ለእናንተ ይሁን። ሜርሲ እንዴት ነሽ? በጣም ድንቅ ምስክርነት ነው። ድምጼ ይሰማል? አሺ ተባረክ ወንድሜ፣ በጣም ተባረክልኝ መካሪ። አሜን። ሜርሲ ይሰማል ሚኮ? እሺ አሺ እግዚአብሔር አብዝቶ ይባርክ። ዘማሪ ባልሆነም የሰባኪ ድምጽ ትንሽ ለዝማሬ ትንሽ ይመቻልና ተሜ ያለውን መዝሙር አንድ ደቂቃ አብረን ዘምር። ቸርች ቢሮ ስላልሆንኩኝ ውጪ ስለሆንኩ ስራ ቦታ ስለሆንኩኝ ሰው ሳይመጣብኝ አብረን የተወሰነ አንድ 3-4 ደቂቃ አብረን እግዚአብሔርን እናምልክ። እሱ ባለው መዝሙር በጣም የሚደንቅ ምስክርነት ነው። እንዲህ አይነት ምስክርነቶች በጣም የሰውን ልብ ያነሳሉ፣ ተስፋ የቆረጠን ያበረታልና በጣም ተባረኪ ሜርሲ። በሄድሽበት ይሄንን አውሪ። ይሄ የሚሰለች አይደለም። ሰው ይሰለቻል ብለሽ እንዳታስቢ። የእግዚአብሔር መንፈስ ውስጡ ያለበት ምስክርነት ስለሆነ ሕያው ስለሆነ የወደቀን የሚያነሳ ያዘነን የሚያጽናና ነውና እኔ በጣም እየተደነቅኩ ነበር ስሰማሽ የነበረው።
እግዚአብሔር አብዝቶ ይባርክሽ ተምዬ። ተምስለ ቃሉ እግዚአብሔር አብዝቶ ይባርክ። እግዚአብሔር ይባረክ። እግዚአብሔር ምሕረቱ ብዙ ደካሞችንም አገዙ ከጀርባ አዝሎ መሸከሙ ኃጢአት ማንጻት በደሙ የእግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባ አዝሎ መሸከሙ የኃጢአት ማንጻት በደሙ ተመስገን 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 ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም አንተ አይደለህም ተመስገን 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 ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም አንተ አይደለህም የእግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባ አዝሎ መሸከሙ ኃጢአት ማንጻት በደሙ ተመስገን 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 ጌታ ሆይ ለዚህ ያደረስከኝ አንተ አይደለህም ኢየሱስ አንተ አይደለህም ይህ ነው እግዚአብሔር ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገው ስለዚህ በፊቱ ምስጋናን ሰዋለሁ ተመስገን 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 እላለሁ ምን እላለሁ ምስጋና ለእርሱ ሰጣለሁ ምን እላለሁ ምስጋና በዛለሁ ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ በስተ ምዕራብ ብትጠልቅ ማንም አይገረምም በእነዚህ ድርጊቷ ወግና ስራቷ ነው ከጥንት ፍጥረቷ አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜን ብትመር በመንገድ ነገር ለሁሉም ይሆናል ለኔ ግን አምላኬ ከዚህ በላይ አድርጓል ጉድ ተባለ ሆነ ያልተደነቀ ተሰራልኝ በዓለም ያልታወቀ ከቶ የሚለው የመዳኔ ነገር ከሞቴ መትረፌ አያልቅም ቢነገር ከሞቴ መትረፌ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የኢየሱስ ሥራ
አይርቅም ቢነገር እግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባ አዝሎ መሸከሙ ከኃጢአት ማንጻት በደሙ የእግዚአብሔር ምሕረቱ ብዙ ደካሞችንም አገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ ተመስገን 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 ጌታ ሆይ ለዚህ ያደረስከኝ አንተ አይደለም ሆይ አንተ አይደለም ያ የለቅሶ ጊዜ የዋይታ በአንተ ተለወጠ በደስታ የሐዘኑን ጊዜ ያስረሳ የጌታዬ ፍቅር ሲነካ 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 ጊዜ ማይለውጥ የኔ ጌታ በማንም በምንም አትረታ ከልቤ ወድሃለው ኢየሱስ አንተ ነህ ሕይወቴ ንጉስ ጊዜ ማይለውጥ የኔ ጌታ ከማንም በምንም አትረታ ከልቤ ወድሃለው ኢየሱስ አንተ ነህ ሕይወቴ ንጉስ። ሃሌሉያ። እግዚአብሔር አብዝቶ ይባርካችሁ። ዘመናችሁ ይባረክ። ተባረኩ። እግዚአብሔር ይባርክሽ። ሁላችሁም እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ። ዘማሪዎች ካላችሁ ለእናንተ ጊዜ እሰጣለሁ። እሺ መጥለቅ ችግር የለም። ተባረክ ሚኮይ አቤልዬ ዌልካም ወንድሜ ማህደርዬ ሶፊ ምን ማኪም እንደዛሬ ሁሉ ሰላም ነው። ሜርሲ እናት እንዴት ነሽ? ሁሉ ሰላም ሶፊ ማኪ ሁሉ ሰላም ነው። ጉንፋን ያዘሽ እንዴ? ኧረ ያዘኝ ድምፅሽ ሁሉ ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እሺ ሁሉ ሰላም ምስክር የህይወት ምስክርነት እየመሰከርኩ ነበርና ለዛ ነው አቤል አንተ እንኳን ሰምተሃል። ሜርሲዬ ያው እያዳመጥኩ ነበርና ጌታ ይባረክ። እግዚአብሔር መልካም ነው። እኔ ምስክርነቱን አልሰማሁም ነበርና ዛሬ ገና ነው የሰማሁትና በጣም ልብ የሚነካ በጣም የሚደንቅ አንዳንድ ሰዎች ችግር ብለው የሚያስቡት አለና ከአንቺ ጋር ሲመዛዘን በጣም ሩቡን እንኳን የማይደርስ ማለት ነው። አይደለም ሩቡን የሩቡን ሩብ እንኳን የማይደርስ ማለት ነውና ሰዎች ችግር ነው ብለው የሚያለቅሱበት የሚያዝኑበት እግዚአብሔር ሆይ አታየኝም ወይ እስከመቼ ነው እኔ ነገር የሚሉበት ችግር ሰዎች አሉና በተለምዶ ያንቺ ደግሞ ያንቺን ምስክርነት እነዛ ሰዎች ሲሰሙ
የሚያፍሩና ንስሐ የሚገቡ ይመስለኛልና ቀደማሹ ወጣ እንጂ ባገኘሻት አጋጣሚ ይሄን ምስክርነት መመስከር አለብሽ። ለምን መሰለሽ አሁን እንዳልኩት ያንቺን አንቺ ያለፍሽባቸውን እነዚህን መንገዶች እነዛ ሰዎች ሲሰሙ ንስሐ